ተነጋገራችሁ ነው ልቀቁት እኩል ነው እናንተም ደብድባችሁታል ያም ደብድቦታል ኖ ጆካ ይኸውልህ በምጨርስ ከሆነ አስሊ አዲስ ስላዳመጥኩ ነው አዳምጫለሁ እኔ ላትራዳ አስሊ እኔ እኮ ነገርኩህ አንተና እኔ በክብር ነው አይደል የምናወራ መጥፎ ለተናገረ ሰው መጥፎ እናገራለሁ አይ እጃችን ላይ ነው ያለው ይሄንንም እንበቀላለን ይሄንንም እግር መንገዳችን ይሄን ኖ እንደ ሰውኛንም ማለት ያው ላትረዳክ በደንብ ያዳምጠኝ አሁን ልጆቹ እኔም ልጆቹ መልቀቅም ይችላሉ እጃችን ላይ ነው አለ እንብ እነሱ ቅርታ ካጠየቀን አንለቅም አላለም እኮ ጆከርና አቡፋኖ እብሶ ጆከርና አቡፋኖ ምን አደረግ ባልሰራንበት አንግል ነው ባልሰራንበት ምን አስሊ የግልጽ አድርግልኝ እኔ ሼር ተደረገልኝ ለምሳሌ አንድ ሰው ቀንስና አቡፋኖን ላስገባው አንድ ሰው ትላንትና ላይቭ ያመጡ መጀመሪያ ልጨርስልና ታወራለህ ልጨርስልና እኔ ራሱ ትላንትና አንተ ስታወራ አንተ ስር ነበርኩት እኔ ራሱ ሼም ነው ጆይን አላረኩም ልክ አማራ ስለሆነ ብቻ በአማርነቱ ይሄ ልጅ ተይዞ የቀጠቀጡት መሰለኝ ወላሂ ገባ አቡፋኖና ጆከር ይሄ ልጅ አማራ ስለሆነ ብቻ ይዘን የቀጠቀልን የደበደብን ላይቭ ላይ መስሎት በዛ አንግል ነው የወሰዱን ግን በተኛበት መጀመሪያ የወጋ ያ ልጅ ነው ይሄ ይታረምልን የኛ ሳልነካ ነው የነካን ስለዚህ በዚህ አንግል ይታረምና ሲፋተኛ እሱ እኔ ተከላከለ እንጂ አላጠፋንም አቡፋኖና ጆከር በዚህ አንግል ይታረምና ይቅርታ ይጠይቁና አንፈታ ማለት አሁን እኔ ምሳሌ ነው አሁን እኔ እናንተ እንግባባል አይደለ ይሄ ልጅ ወቅቷቸዋል ትላንት ቀጥታ ሸር ተደርጎልኝ ሲሄድ ሲናገሩ የነበረውን ነገር መድገምም አልፈልግም ራሳቸው የሚያውቃል ብዙ ሰው ያያያቸው ይሄ ነገር ታግቶ የሰው ልጅ እኮ ነው ዶሮ አይደለም የሰው ልጅ ነው እናንተም ብትሆኑ የኛ ልጆች ይሄን ቢያደርጉ እኔ አንድ ሳልናገር ማልፈው ነገር የኛ ልጆች አው ብሔርተኛ ነኝ ለጠላኝ ይጣላሉ ይሄ ትክክል ነው ግን የኛ ልጆች ይሄን ነገር አድርገው እኔ ነኝ መጀመሪያ እማሲዘው እሺ ገባውኝ አትምቱት አልኳቸው አትምቱት ምንድነው የምትፈልጉት ብዬ ነው ጥያቄ አይደል ጠየቅኩት የዶሮ ነፍስ እኮ አይደለም የሰው ነፍስ ነው ግን በዛ አጋጣሚ ላይ እኛም መስራት ያለብን ነገር ልጁ መፍትሄ የሚያገኝበትን መንገድ ሄደናል ይሄ ከሆነ የሚያስቡ ከሆነ እየቀጠቀጡ ላይቭ ላይ አንተ አማራ ያያሉ ይዘው ከመንጣት አስሊ ቤት አስገብተው የልጅ ይሄንን ነገር አድርጎናል እኛም መተነዋል ግን እዚህ ጋር ህክምናም የኛ ልጅ ያስፈልገዋል ይሄንንም በዚህ መልኩ ነው መነጋገር አለብን ብለው አንተ ቤት ብታስጠራን ወይ ሙባረክ ቤት በስርዓት አስጠርቶን መተንኛ የራሳችሁ ጉዳይ ምናምን ብለን ፈንጭተን ብንወጣ ስህተተኞቹ እኛ ነን በስርዓት ሳይሆን የፊጥኛ አስራው እየደበደቡት ነው ይዘው የመጡት በምን ጉዳይ እንደሆነ ለማስረዳትም ጊዜ የላቸው አሁን እኔ አጭሩን ነገር የምናገረው በዚህ አጋጣሚ ይሄን ድል አግኝተናል ጥላቻ ስላለብን እግር መንገዳችን እነሱንም ይሄንን ነገር መበደል አለብን የሚባለው እኔ በግሌ ያጠፋውን ነገር እስከለለ ድረስ ይቅርታ አልጠይቅም አራት ነጥብ መግደል ከፈለጋችሁ እኔም አቋሜ ነው ጥላቻ ካለባችሁ ፈጣሪያችሁን ካልፈራችሁ የፈለጋችሁትን ነገር አድርጉ በዚህ ነገር እኔ ስላላጠፋው መናገር ያለብኝን ተናግሬያለሁ ለምን የሰው ነፍስ እኮ ነው ዶሮ አይደለም ወይም እንስሳ እንኳን ታቆጫለች ተሰረቀይ ብሎ ፍርድ ቤት የሚለው ይከራከራል የሰው ልጅ እኮ ነው ኦኬ ሰምተናል ሁሉንም ክርክር ወግቶታል አሉ ኦኬ ይሄን ወግቶታል አስሊ ይሄኛው ልጅ ወደኛ መጥቶ አይደለ ለሐቢባ ያስረክቧት ምሳሌ ሐቢባ ምንድነው ያለችው ከሁለታችሁም ውጭ ነኝ እኔ ይሄኛው ልጅ አምጥተው እንኩ ልጁ ይሄን ነገር ያስፈልጋል ይሄን ወጭ አውጥተናል ለህክምና እዩ ደረሰኝ በዛን ሰዓት ላይ ማድረግ ያለብን ነገር እናደርግ ይሄኛውም ልጅ ተመቷል ደግሟል ያያየው አግባብ አይደለም ሁሉም ነገር ኦኬ ታንክ ዩ አቡ ምን ትያለሽ
አቡ አይ ቲንክ ገላታኛና አንድ ልበልህ እዚህ ጋር ለሀቢባ ሊገባሽ የሚሰጥ ከሆነ ነገሩ እንደቀኑ ይሆናል። ማርቆስ አቡ ምን ትያለሽ አንቺ? እኮ ይኸውላችሁ እኔ የምለው አሁንም ሁለቱንም ወንድሞቻችን ናቸው። በቃ ሰላም ፈጥረን ልጆቹ ሁለቱም ይታከሙ። በቃ ይሄንን ነው የምለው። በእናታችሁ ማለት ያም እየተነሳ የሆነ ነገር የሚሆነ ነገር የሚል ከሆነ አሁንም ልናደር ነው መፍትሄ ሳናደርግ። በቃ መፍትሄው ምንድን ነው? ሀቢባ ነገር ልንገርሽ፣ አቡፋኖ ምንድን ነው ያጠፋው ብለን ጠይቀናል። አስሊ መጥቶ እነሱ ከጨረስን በኋላ ቤቴን አልዘጋም ብዬ የፈጣሪ ነገር ዝም ብዬ ቁጭ አልኩ። በጣም አዘንኩ። አንቺም ስለሽ ማለት ነው። ለምን ተጠርተሽ መተሽ በክብር ቤትሽን ዘግተሽ አዝነሽብኝ ነው የሽው። ወላሂ ያ ነገር ያዘኝ። ቁጭ አልኩ። የፈጣሪ ነገር ምን ሆነ? መጡ ልጆቹ መጡ። የቀረቡት ነገር እንደኔ ትንሽ መሰለኝ። እንግዲህ አቡፋኖ ምንድነው ጥፋታቸው ስል ይሰማሉ። እዚህ ስር ተቀርቷል ሪኮርድ። ምንድነው ጥፋታቸው ስል አቡፋኖ ገስት ላይ ገብቶ ግደሉት ብሎ ነው የወጣው። አንድ ጆከር ማታ ቤት ከፍቶ እከሌን ያዙት፣ እከሌን እንደዚህ ያድርጉት፣ እከሌን እንደዚህ ያድርጉት እያለ ነበር እራሳቸው ማለት ነው። ለዚህ ሁለታቸው ይቅርታ ይበሉና እንለቃለን። ይሄ አሁን የሰውን ህይወት ለማ እንደኔ እኔ ካስፈለኩ ይቅርታ መጠየቅ በእነሱ ቦታ ራሱ ልጠይቅ እችላለሁ። እንደኔ የሰውን ህይወት ለማትረፍ ሀቢባ ምንም ነገር የማታውቀው የትም ቦታ ሰላም የምትሰብከው ሳንዋሽ እመስከር ሀቢባ ይቅርታ ትጠይቅ ብትባል ራሱ እርግጠኛ ሆኜ ሀቢባ ኧረ እኔ ይቅርታ የኔ ክብር ምንም ነገር የለውም ይቅርታ ብላ ልጆቹን ታስታርቃለህ ብዬ አስባለሁ። እኔ እንግዲህ አላውቅም። ይቅርታ ባይነቱ እኔ ጋር በጣም ቀላል ነው። እንዴት ጨርሻለሁ። ይቅርታ ሀቢባ፣ እኛ ክብር የኛ ይቅርታ ከሰው ነፍስ አይበልጥብንም። ከወንድማችን ነፍስ የኛ ክብር አይበልጥም። ምንም ችግር የለውም። ይቅርታ እንጠይቃለን። ተበድለንም ቢሆን እንኳን ይቅርታ እንጠይቃለን። ምንም ችግር የለብንም። ለምን እዚህ ጋር ያለው የሰው ነፍስ ስለሆነ። ስለዚህ አቡፋኖና ጆከር የምትሉትን በሉ ፕሊዝ። ሰላሙ አለይኩም። በመጀመሪያ ግደሉት ብዬ የወጣሁበት ምክንያቱ ምንድን ነው ማለት አስፈላጊ ነው። እንደ ሰው ተከባብረን ይህን ችግር እንፍታ ብለን ሀቢባ ቤቷን ዘግታ መታ፣ እኛም ሙባረክን አክብረን መተን እየተካሄደ ያለው ግን አስፈላጊ ያልሆነ ነበር። አንደኛ ጆከርንና አቡፋኖን አንበርክከን ይቅርታ እናስጠይቃለን ብላ መደለቅ ከያዘች ይኸው እንግዲህ 24 ሰዓት ሞልቷታል። እቺ ሊና ናት ማናት ናኒ። እኛ አንድ ሰው ጥፋት ተኖረብን ይቅርታ ማለት ትልቅነት ነው። ጥፋት ላለው ሰው ነው። እኛ ተበደለናል። መጀመሪያ ወደ ጉዳዩ ከመግባታችን በፊት ምን አሉ ልጆቹ? የተወጋው ልጅ ህገወጥ ስለሆነ ሆስፒታል ሄዶ ማስታገሻ መሰጠት ስላልቻለ እንዴት ይቻላል ብሎ ሲጠይቁ እኛ በምንችለው ሕክምና እንዲገኝና ወደ ሕክምና እንዲሄድ እናደርጋለን አልኩኝ። ትንሽ ቆይተው የኛኛውን አሳዩና ያንኛውን አሳዩን እንጂ ስንል አይ ሆስፒታል ሄደዋል አሉ። ይሄ ያን ጊዜ ምንድነው አንድ ሰው የሚሰማው? በአንድ አፍ ሁለት፣ በአንድ ምላስ ሁለት ሶስት አይነት። እኔ እንደዛ ከሆነማ ለምሳሌ ጉማ ማለት ይሄ ልጅ ወቅቶ ከሆነ ተወጋው በላይ ተቀጥቅጦ አይኑ አብጦ ደም ወደ ጭንቅላቱም ሊገባ ይችላል። ይሄ ልጅ ምን አይነት ጉዳት እንዳለው ዶክተሮች መርምረው ነው የሚናገሩት። ምንክን ተተወጋው በላይ ጉዳት ሊኖረው ይችላል። ስለዚህ ጉማ የሚባለው እንዴት ነው? ታይቀጠቅጡ ልጁን ይዘው በስነ ስርዓት ምንም ሳያደርጉ ልጃችንን ወቅቷል ጉማችንን ክፈሉ ቢሉ ኦኬ እንከፈላለን። ግን ልጁን በዛ መልኩ ቀጥቀጠውት አካለ ጎዶ አድርገውት አይኑ ሁለቱ አባብጦ ከዛ በላይ በዛ ሁሉ በደል ላይ ሁለተኛ ጉማ ሲባል ምንድን ነው የሚሰማው? እያንዳንዳችሁ ያን ጊዜ ከፈለጋችሁ ግደሉት፣ ሞት አዲሳችን አይደለም ብዬ ነው የወረድኩት። ይሄ ማለት ያኒ የተቀመጥንበት ዓላማ ወይም ለርቅ ሳይሆን ለብር ለመጠየቅ መሆኑ ስለገባኝ እና እኛ ይቅርታ ምንልበት ጥፋት የለንም። እኛ ኦልሞስት በደለኞች ነን ማለት ነው። ልጃችን ተቀጥቅጧል፣ በዛ መልኩ አሁንም ተሰቃይቷል። ሁለተኛ አንድ በጥላት እጅ ያለ ሰው ማንኛ ሙባረክ ሳትዋሽ ትላለህ። አንተ ብትሆን በጥላት እጅ ሆነ
ፍጹም እነሱ የሚልህን እንጂ እኔ ከሶሻል ሚዲያ ሩቅ ሁኔ እንደዛ በል የሚለውን አይልም። ይሄ ወታደሮችም አይተናቸዋል፣ ጀነራሎች ጭምር አይተናል። የሚናገሩት ጥላት የሚሰጣቸውን ብቻ ነው። ይሄ ላይ ላይወጋም ይችላል እንግዲህ በል ስላሉት ይላል። ምክንያቱም በጥላት እጅ ነው ያለው። ይሄ ሁሉ ሳታገናዝቡ ልጁ ወቅቷል ብሎ መወሰን ራሱ ክልክል። አቡፋኖ ቅድም አቢባ እዚህ ጋር ትታዘበናለች። ከአንተ ጋር ለመከራከር አይደለም። እኛንን ወላሂ አብድዬታቸውም ኪያም እኔም ማለት ነው እዚህ ትታዘባለች። አቢባም ህዝቡም ማለት ነው። እስኪ ተወጋ የምትሉትን አምጣችሁ አናገራችሁ። ተወጋ የምትሉትን ቲክቶክ ከፈለገ ዋጋ ይክፈል። የሀቢባም ስንት 100,000 የሁሉም ዋጋ ይክፈል ብለን ነው አንሱ ብለን ቁሱል አስነስተን አየን ባያናች ያለ ስንናገር ምንድነው የምንለው? መሀል ላይ ማለት ነው ሊወጋውም ይችላል ላይወጋውም ይችላል ይባል እንጂ አልወጋውም ብለን እርግጠኛ መሆንም አንችልም። ስለዛ አሁን ያንተ ይቅርታ የሰውን ህይወት ያተርፋል ከሆነ ገባ። ያንተ ይቅርታ የሰውን ልጅ ኡመኒኬኝ ከኑ ቀበሩስ ከኑ ጅራ ከኒ ኦጅንጅራኑስ ሰበኬኛ ኡመተኬኛ ገቲቴፍ ኡመኒኬኝ ገዲሳ ሀዴመኑ ጀዴ ሂንገዲምና ጀደኒ ጀናን ሽጋሜ ያደፉን እኔ ተኮፋ ማን ኮሜንቲስ asli eenyuun sunii gachuun jedheen kaan feemasni si qofaa jedhan eenyuun sunii waamuun jedheen si galee achumaan ati waamamtee dhuftee dubbiin kanaa kun ijoolleen si bira jiru itti naasee ijoollee siis tasgabbiidha itti naasaas jira ayyee. Miutii qabadhaa warri gastiirraa. Ijoolleen gamasii hoomaa jiraniin araaramna jedhanii. Habibaan asoofte fiduu hin danda'an amma doktor Ijalaan haasa'e malee yoo uummanni keenya gadhiisaa jedhe ni gadhiifna nu uummata keenya jalan darbinuu harkaan darbinuu jedhanii naniyyi mariirra jirra mee ijoolleen haasa'eeti sana booda jala gamasii nawwaamaan nama barbaachisu Habibaa namoota tokko namoota nagaa ilaallee waamuu dandeenya hin dhufan. Marco kana yeroo ishisma Marco jalqaba yeroo tokko dhageeffaru yaa doktor. Qoy naanati qoy yaa. Yeroo tokko maali yoo jettan? Okay. Jalqaba irratti jalqabaan. Jalqaba irratti ilaali ijoollee gaafadhu akkamitti akka inni waraaname maaliif akka waraaname sinigalte jalqabarraa kaasiila dhumatti ilaali garuu waan ijoollee yoo gartee ijoolleen badii qabaattes yoo dhiifte haa ta'u immoo warra yeroo baay'ee Amaara keessaa Oromoo arrabsiisu laalama ijoolleen tokko farratti waa tokko taajomaan jirtu siigalee gatii santeef warra gartee yeroo baay'ee amma bufaannoon jalqaba dhufeeti diraamaa daleeydan jeen ijoolleedhaan siigalee namni isi waraane jiru namni isinirraa waraaname jiru diraamaa daleeydanii jeen siigale jecha inni jeesan illee asirra fida Oromoo qulqulluu taatanii dhiifama gaafachiisa kam jettan guutuun isaanii dhufanii haa dhiifama gaafatanii erga gadhiisuu ta'e rakkoo waan hin qabne ta'eef warra Oromoo xiqqeessu guutuun keessarra dhuftee dhiifama gaafattee achi booda mucaan isaanii nagaan adeemuu fi bakka barbaadanitti haa fudhatan jalqabarraa kaasii gaafadhu badii isaaniitillee jara kaanillee rakkoo hin qabu. Okay, bareeda. Jalqaba irratti ijoollee keenya su'uudii jirtanii fi dhaamsi ana obboleessa keessanii tokkotti isinii qabu. Yeroo kaan gandaan, yeroo kaan sabaan, yeroo kaan bakka sababaa feemasootaatiin, yeroo kaan sababaa amantii, sababaa sheekotaatiin yeroo namni asirraa wal arrabsu isin miskiinni waraqaan qabne warreebuu maal wal gochuu kana osoo irraa qusattanii yaaduma jedhu qofa fakkeenyaaf amma gizee samooni ana mubaarak faa wallolle warri na deeggarus warri mubaarakiin deeggarus namni harkaan waltume jira jechuudha. Laayikkuun namni miidiyaa kanatti yoo wal arrabse yoo wallolellee qiimii hammeenya gadoosa walitti hin qabatu yaaduma jedhuuf isinii kaase. Yaada kiyya jibbuu dandeetta, parsanaalii kiyya jibbuu dandeetta. Namoota biraatiin immootu namni na jibbitu
sababa kiyya nama biraati walitti bu'uu hin qabdu lubbuu nama baasuu hin qabdu lubbuun keellee bayuu hin qabu fakkeenyuma jechuun ganda kee jaaladhu sababa ganda kee arrafame namni ganda kee arrabsu nama ganda kaanii bakka bu'u waan ta'eef ganda namallee hin arrabsina yoo arrabsitanillee homaa rakkoo miti arraba keessaniif gandi xiqqaatu hin jiru faaruu keessaniin gandi guddatu hin jiru gandi ganda caalus hin jiru sabni saba caalus hin jiru namni nama caalus hin jiru nama yaada wal caala malee uumamni nama tokkoma kullu bani aadam jira kuni qur'aana hadiisa irra jira jechuudha sini galame nama gaafa ta'e bifaan malkiin yaadan dheerinaan furdinaan wal caaluu danda'a lubbuun takka namni lubbuu nama tokko baase akka waan lubbuu addunyaa kana guutuu baaseti gatiin isaa rabbiin biratti leechuu namni lubbuu nama tokko oolche akka waan lubbuu haywaana fi namaa fi bineensota beelladoota dabalatee oolchetti ajiriin isaa guddaadha jechuudha bazii aangil bittirradduu ariifnu keessattuu ijoolleen duubaa jechuudha fakkeenyaaf mana Itoophiyaa keessatti wallola namni harkaan walitti deemu hin jiru hagas maraa miti garee warra hidhannoo qabu namni yoo ta'e malee Dubaayin keessatti namni wallola laak kunoo abbaa giddiitiif kiyaarin faadheen gadda fudhadha. Abbaan giddi abiyyiin deeggara kiyaar jawaariin deeggara miidiyaa irraa wal arrabsiti seedaliyaa keessatti kondomii walii gurgurtii jechuudha argaa jirtan fakkeenyuma gaggabaabaa isinii kaasawa anaa mubaarak yeroo dheeraaf asirratti baatii 2-3 wal jala lolli deemaa ture innillee turkii deemee biyya galee dubaayin deemee dubaayin irraa gaafa dhufu silkii inni naaf fidee dhufe argitanii jechuudha kafirri naaf fidin isaa isin diina seetan sun fidee ijoolleen ajaa'ibaa naaf fidee dhufe jechuudha. This is hammeenya namni miidiyaa walii hin qabu karuma kanaan yoo hubattanatti tola amma lola keessan kakalee kanatti yoo deebine ani viidiyoo dhugaa rabbii argee ture baay'ee rifadhe halkan edegizee kaleen kamisallee guyyaa kamisaa kana dooktorri du'aayii godhanii achirra gasira naanaatiif ajjira ijoollee hedduu jira argaa ture innaa lolli keessan kaleessaa kuni maaltu ture maal irraa walloltan lubbuu mucaan lubbuu dhami ka wallole lubbuudha miti lubbuma akka taate dhaggeeffadhu siifan hima gurbaa rafu jira waliin rafu jiran bakka tokko dalagan waliin rafu jiranu inni kun dura bakka tokko dalagan inni adduma adda dalaganii bakka dalagaati miti nuti gara irraa gurbaan achi dubo wajjira fu jiranu if shakkeetuma innumti ha'ee gabbayee ala rafe amaaraa kun ala rafeetuma kun amma xiqqashoo shabakaan hin dalgu jedhanii maskootii bananii